ነብያችን ሰለላሁ ዐለይሂ ወሰለም እነዚህን 7 ወንጀሎች ተጠንቀቋቸው አሉ። እነዚህ 7 ወንጀሎች አጥፊ ናቸው ያጠፏቸዋልና በፍጹም እንዳትቀርቧቸው አሉ። ሙስሊሞች በአጠቃላይ ይህንን የነብያችንን ሰለላሁ ዐለይሂ ወሰለም ማስጠንቀቂያ ሳትሰሙ እንዳታሳልፉት። ይህን ቪዲዮ የቻላችሁትን አቅም በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም ዲዩት በማድረግ የነብያችን ሰለላሁ ዐለይሂ ወሰለም ማስጠንቀቂያ ብዙ ሙስሊሞች ጋር እንዲዳረስ አድርጉ። ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ላይ እንዲህ አሉ፣ ኢጅተኒቡ ሰብዐል ሙቢቃት፣ እነዚህ 7 አጥፊ የሆኑ ወንጀሎችን ተጠንቀቋቸው፣ ራቋቸው አሉ። ከዛም ሰሃቦቹ ያ ረሱላህ እነዚህ 7 ወንጀሎች ምን ናቸው ለስጠይቋቸው፣ አንደኛ አሽርኩ ቢላህ በአላሁ ሱብሓነሁ ወተዓላ ላይ ማጋራት፣ ሁለተኛ ሲሕር ነው አሉ ወይንም ድግምት፣ ሶስተኛ አላሁ ሱብሓነሁ ወተዓላ እርም ያደረጋትን ነፍስ ያለ አግባብ መግደል አሉ፣ አራተኛ ሪባን ወይንም ወለድን መብላት፣ አምስተኛ የየቲምን ገንዘብ መብላት አሉ፣ ስድስተኛ አተወልየው ሙዛሕፍ በተፋፋመ ጦርነት ላይ ሙስሊሞች ለጠላት አጋፍጦ ወደ ኋላ መሸሽ፣ ሰባተኛ ንጹህና ሙእሚን የሆኑ ሴቶችን በውሸት በዝሙት ማነወር አሉ። እነዚህ 7 ወንጀሎች አጥፊ ናቸውና ተጠንቀቋቸው ብለውናል።